ሰላም ሰላም ቤተሰቦቼ ዛሬ የምናየው የወንድ ሱሪ ቀበቶ ይሆናል። በተለይ ደግሞ ከጀርባ በኩል ሸራም አድርገን መስፋት በምንፈልግበት ሰዓት እንዴት አድርገን እንደምንሰራ ነው። ቀደም ብዬ የሱሪውን የፊቱን ፓርት ዚፕ እና ኬስ አስገብቼ ጨርሻለሁኝ። አሁን እየሰራን ያለነው የቀበቶ ማስገቢያ ጥብጣቧ እሷ እንዴት አድርገን እንደምንሰፋ ነው። እሱን እየሰፋሁኝ ነው ያለሁት። በቀጣይ ደግሞ ሁሉንም እንዴት አድርገን ሸራውን ከኋላ በኩል እንደምናስገባ ከፊት በኩል ለቁልፍ ማስገቢያ ያለውን የምትተርፈውን ጨርቅ እንዴት አድርገን እንደምንሰፋት በአጠቃላይ ፊኒሺንጉ ያማረ እንዴት እንደምናደርግ እናያለን። አሁን የቀበቶ ጥብጣቧን የፊት ለፊት በኩል በአንደኛው ሳይድ ያለውን የተወሰነች 6-7 ሴንቲሜትር ተረፍ ያለ ጨርቅ አድርገን አሁን እሷን ወደፊት በኩል ተወት አድርጊያታለሁኝ። መጨረሻ ላይ እናያታለን። አሁን ሰፍቼ ጨርሼ እዩዋት ታጠፈች። እሷ ላይ እንዴት አድርገን ቀበቶዋን ጥብጣቧን ደግሞ እንዴት እንደምናስገባት እንደምንሰፋት ነው። ከላይ በኩል የታጠፈችዋ ቀበቶ ሸራውን የምንሰፋባት ፓርት ላይ 0.5 ሴንቲሜትር አካባቢ እንሰፋታለን። ቀበቷን እናመጣና እኔ አሁን ቀበቶ ማስገቢያ የተጠቀምኩት ለፊት ለፊት በኩል በአንድ ሳይድ 2 በአንድ ሳይድ 2 4 ነው። አሁን የአንደኛው ሳይድ ነው 2 የተጠቀምኩት። ሁለቱ ጫፍ ላይ እንዴት አድርገን እንደምንሰራው ነው። እሱን አሁን እየሰፋሁኝ ነው። በዚህ በምታዩት መልክ ቤተሰቦቼ ቀደም ያላችሁ ቤተሰቦቼ እንግዲህ ላይክ ሼር ሪፖስት ማድረግ አትርሱ። አዲስ ቤተሰቦች ደግሞ ፎሎ አድርጉ። የምትፈልጉት የሚሰራላችሁ ካለ ደግሞ ሜሴጅ ላይ ብትጽፉልኝ ደስ ይለኛል። አሁን የአንደኛውን ፓርት ደግሞ እየሰራሁኝ ነው። ልክ እንደዚህ የተሰራ ነው። እዩት። ይሄ እንዳለቀ ቀጥሎ ደግሞ አሁን የተረፈውን እየቆረጥኩት ነው። የሚበቃኝን ያህል ለክቼ ከሰፋው በኋላ ቀሪውን እቆርጣለሁ። አሁን ሸራውን ላስገባ ነው። ሸራው እንዴት እንደሚገባ ከጀርባ በኩል 0.5 ሴንቲሜትር ዝቅ ብዬ ሸራውን እያስገባሁ ነው። በተለይ ሸራ የምናደርግ ከሆነ ፊት ለፊት አካባቢ ቁልፍ ቀዳዳ ሊያሰራን ስለማይችል ቁልፍ ለመትከልም ስለሚያስቸግረን ከፊት ለፊት በኩል 6-7 ሴንቲሜትር አለፍ ብለን ነው ሸራውን የምንሰፋው። እና እኔ ብዙ ጊዜ አሁን የማቀርበው እኔ ተቸግሬ ግን መፍትሄ ያገኘሁበትን ነገር ነው እንትን የምለው የማመጣው። እና ቁልፍ ቀዳዳ ለማሰራት ሲሄድ ሸራው መርፌ ስለሚሰብርባቸው ለመስራት ስለሚቸገሩ አይሰሩልንም። ስለዚህ እነሱንም እንዳናስቸግር እኛም ጽድት ያለ ስራ እንዲሆንልን እና እኔ የተጠቀምኩበት ስለሆነ ነው ያካፈልኳችሁ። አሁን በአንደኛው ሳይድ ያለው ደግሞ ሁለተኛው ሳይድ ጎን ደግሞ ያለውን ሸራውን ነው እየሰፋሁ ያለሁት። ሸራው ከጀርባ በኩል ሲሆን ጥሩ ነው። እኔ እንዳየሁ ጥሩ ነው። የመሳሳብ ነገር ብዙ የለውም። አያስቸግረንም። ጥራትም አለው ጨርቁ። አሁን ሁለቱም ሳይድ ሰፍቼ ጨርሻለሁኝ። ከፊት ለፊት በኩል ያለችውን ትርፏን ጨርቅ ተመልከቷት። እሷን አሁን እንዴት አድርገን ነው ሰውረን የምንሰፋው? ሸራውን ካስገባን በኋላ እንገለብጥና የቁልፏን ቁልፍ ቀዳዳ የምናሰራባትን ትርፍ ጨርቅ ወደፊት ያለችዋን በስውር ነው የምንሰፋው። እንገለብጣትና በውስጥ በኩል በስውር እንሰፋ። እንደዚች ግን ተሰፍቶ ሲያልቅ ሲገለበጥ እንዴት እንደሚያምር በጣም ጽድት ያለ ስራ ነው የሚሆነው። ፊኒሺንግ ደግሞ ሲያምር ሁሉም ሰው ተቀባይነት ይኖረዋል። ፊኒሺንጉ ያማረ ስራ ጥሩ ነው። እኛ መስራት እንችላለን። አሁን እዩት። ገለበጥኩት። ገልብጬ አሁን እያስተካከልኩት ነው ያለሁት በምታዩት መልክ እና ጽድት ነው የሚለው። በቃ ይሄ ክራክር ነገር የተሳሳበ ነገር ምናምን አይታይም። እንደዚህ ማለት ነው። በዚህ መልክ እንደዚህ አድርጋችሁ ይቺን ቦታ ላይ እንደዚህ አድርጋችሁ ትሰሯታላችሁ ማለት ነው። አሁን ደግሞ በአንደኛው ሳይድ በሁለቱም ሳይድ ከስር አንድ ቁልፍ ከላይ አንድ ቁልፍ በቁልፍ የምንሰራ ከሆነ ማለት ነው። ብረቱን የምናስገባ ከሆነ እሱ ራሱን የቻለ ደግሞ ሌላ ስራ አለው። ብረቱን እዚሁ ጋር እናስገባለን። አሁን ግን በሁለቱም ሳይድ ፊት ለፊት ላይ ከስርም ያለውን በቁልፍ ከፊት ለፊት የሚታየውንም ቁልፍ ስውሩንም ቁልፍ ሁለቱም ቁልፍ ስለማደርግ ነው እንደዚህ ያደረኩት። ይኸው እንደዚህ በዚህ መልክ አልቋል። እዩት።
እና ጽድት ያለ ስራ ነው። ቆንጆ ነው። ግልጽ ያልሆነ ካለ ሜሴጅ ላይ ጻፉልኝ። በሚቀጥለው ለማቅረብ እሞክራለሁኝ። አሁን የምሰራው ምንድነው? ከጀርባ በኩል ሸራው ክፍተት ስለሚኖር እንዳያስቸግር ለለባሹ እንዳያስቸግር አሁን ከቀበቶ ፊትና ከቀበቶ ኋላ እንሰፋዋለን። አሁን ከቀበቶ ፊት ሰፍቼዋለሁኝ። አሁን ደግሞ አልፍና ደግሞ ከቀበቶ ኋላ ደግሞ እንደዚህም እሰፋዋለሁኝ። ያው ኩረሮችን ማጽዳት ጥሩ ነው። እግረ መንገዳችሁ እንደዚህ የማጽዳት ስራ የሰራችሁ ብትሄዱ ስራችሁ ይቀልላችኋል። አሁን ደግሞ ልክ እንደዚህ ከምታዩት ከቀበቶ ኋላ ደግሞ ድጋሚ እንደዚሁ ደግሞ እንደዚሁ እንሰፋለን። እንዘልና የቀበቶ ቦታውን ደግሞ አሁን ድጋሚ እንሰፋለን። አሁን የቀበቷ ቦታ ብቻ ናት ክፍት የምትሆነው። ከዛ በተቀረ ግን እጃችሁ እንደዚህ ብታሾልኩ ክፍተት የለውም። ለለባሽም አስቸጋሪ አይሆንም። በምታዩት መንገድ እንደዚህ አልቋል። በቃ ጽድት ያለ ነው። ቆንጆ ያማረ ይሆናል። ደስ ይላል። በቃ እንደዚህ ስራው ጥንቅቅ ብሎ ሲሰራ በጣም ነው የሚያምረው። በምታዩት መልክ እንግዲህ ሰርቼዋለሁኝ። ቤተሰብ ፎሎ ማድረግ አትርሱ። ላይክ፣ ሼር፣ ሪፖስት ማድረግ አትርሱ።